ሰላም ለእናንተ ይሁን ክርስቶስ ቤተሰቦች ሰላማችሁ በክርስቶስ ይብዛ። በመጀመሪያ ማለት ነው የተዋህዶ ልጆች ማለት ነው መምህራችንን መምህር ተስፋዬ ማለት ነው ሁላችሁም በጸሎት አስቡት ማለት ነው። ሁላችሁም በምትሰግዱበት ሰዓት የመምህር ስም እየጻፋችሁ እንደዚህም ደግሞ በምትጸልዩበት ሰዓት መምህር ተስፋዬ እያላችሁ መምህራችንን በጸሎት አስቡት ማለት ነው። እኔ አሁን ክፉ ነገር ልታናግሩኝ ነው ማለት ነው እናንተ እርኩሶች ማለት ነው። ሎቱ ስብሐት መምህር ላይ መናፍስት የምትልኩ እግዚአብሔር የበቀል አምላክ ነው። እግዚአብሔር አምላክ ይበቀላቸዋል። መምህርን ማንም ማስቆም አይችልም። ማንም እናንተ በምትልኩት ኮተትና ሸቀጥ መምህርን ማስቆም ማንም አይችልም። ምክንያቱም እግዚአብሔርን ነው ይዞ የሚጓዘው ማለት ነው። ገባችኋል? እግዚአብሔርን ይዞ ነው የሚጓዘው ማለት ነው። ለምን እሱ ላይ ኮተታችሁን በየቀኑ ሸቀጣችሁን ከምትልኩ ለምን መሬት ላይ ወርዳችሁ አሰሩ? ለምን እንደሱ ልክ እንደ መምህር ግርማ እንደ መምህር ተስፋዬ ልክ እንደ መምህር ሄኖክ ለምን መሬት ላይ ወርዳችሁ ወጣቱ ላይ ለምን አሰሩ? ለምን መሬት ላይ የሚታይ ስራ አሰሩ? ለምን አሰሩ? እሱ ላይ ከፋት ከምታስቡ ማለት ነው። ለምን መሬት ላይ አሰሩ? ጠላት ተዋረደ አይደለ? ተዋረዳችሁ። መምህርን አታሸንፉትም። ምክንያቱም እግዚአብሔርን ይዞ ስለሆነ ማለት ነው። ወላዲት አምላክን ይዞ ስለሆነ ቅዱስ ሚካኤልን ይዞ ስለሆነ ማለት ነው። ገባችሁ ማለት ነው። እናንተ እርኩስ ናችሁ። ማርያምን ማለት ነው። ሎቱ ስብሐት ማለት ነው። እንዴ 1000 ዓመት ነው እንደምትቀመጡት? ለምን ለሱ እኮ እየሰራ ያለው ለትውልድ የሚተላለፍ ማለት ነው። ገባችሁ? እኔ የሱ ልጅ ነኝ። እኔ የሱ ተማሪ ነኝ። ሰርቶኛል። በቃ እግዚአብሔር ቀጥሎ ማለት ነው ሰርቶኛል። አይኔን እዚህ መምየው ይሄ አይን ማለት ነው። እኛ መመራችን አይናችን ነው። እሺ ይሄንን ስትነካው እንዴት ነው? ገባክ? ሰው ባይኑ ይደራደራል፣ በመምህር አንደራደርም። አይናችን እሺ ማለት ነው። እናንተ ግን እግዚአብሔር አምላክ ይበቀላችኋል። ማርያም ማለት ነው። ምንድነው የምትሉት? ምን ያደርጋችሁ በየቀኑ ኮተታችሁ የምትልኩት ማለት ነው። ቆይ ምን ያደርጋችሁ? ለምን ወጣቱ ላይ አትሰሩ? እሱ እኮ እዚህ ማለት ነው አዲስ አበባ ላይ ማለት ነው የሴት ጡት ማስያዣና የሴት እንትን ለብሶ የሚሄድ ያን ወጣት ማለት ነው በግብረ ሰዶም የተጨማለቀ ወጣትን በርኩስ መንፈስ በርኩሳን መናፍስት የተያዘ መናፍስትን እኮ ነው ጠላትን ዲያብሎስ እወቅ እያለ እያስተማረ ትውልድ እንዲነቃ እያደረገ ያለው። ቤተሰቦቻችን ጨሌ እያመለኩ ማለት ነው ጨሌያቸውን እያስጣለ እኮ ያለ መምህር እኮ ነው። ምን አድርግ ነው የምትሉት? ምን አድርግ ነው የምትሉት? ቀን ከሌሊት የሚሰራ ማለት ነው። ለምን ወርዳችሁ አሰሩም? ትውልዱ ላይ ለምን ጉረዱና እስቲ ስሩ ወጣቱ ላይ ማለት ነው። እንደሱ መሬት ላይ መሬት ላይ ስሩና ማለት ነው። ምን አይነት ምን በስመ አብ ወልድ መንፈስ ምን አይነት ጉር ነው? በመቤቴ ስም ምንድናችሁ እናንተ? ምን ጉር ናችሁ?